ካሎራዊ ታች እየተጠየቀ ነው። አምስቱ ሶላዎችን ብቻዎችን ትቀበላለህ ወይ የተባልክ ነው። ይቀበላል። እሱን ትቀበላለህ። አምስቱ ሶላዎችን እምነት ብቻ፣ ጸጋ ብቻዎችን፣ መጽሐፍ ቅዱስ ብቻ። እምነት ብቻ የሚለውን አልቀበልም። አየህ የሚረዳው ነገር ይኖራል የራሱ። ግን የኔ አቋም ሁሌም ግልጽ አደርጋለሁ ነኝ እኮ። ቆይ ያንተ የኢየሱስ ክርስቶስን አምላክነት እንደማትቀበል እነሱን እንደዛው ናቸው ወይ? እነሱም እንደዛ የዚህ አይነት ትምህርት ያላቸው አይደለም? አጭሩ ነው ወይ አይደለም? አይ የማይቀበሉ አሉ፣ የሚቀበሉ ይኖራሉ። ለህዝቡ ስታገለግሉስ እንዴት ነው? ቆይ የኢየሱስ ክርስቶስን አምላክነት አሰብኩም ለህዝቡ? እንሰብካለን እንጂ ኢየሱስ አምላክ አይደለም እኮ አንልም። በምድር ነው እንጂ እኮ በምድር ላይ ሲመላለስ አምላክ አይደለም ብላችሁ ነው የምትሰብኩት? እኔ እንደዛ አልሰብክም፣ አላስተምርም። ቸርች ላይ ግን ሁለት አይነት ትምህርት አለ አይደል? ቸርች ላይ የሚሰጥ አንደኛ መሰረታዊ ትምህርት አስተምራለሁ፣ ሁለተኛ ደግሞ መንፈሳዊ ትምህርት የሚባል አለ አይደል? ስለ ጽድቅ፣ ስለ ቅድስና። እኔ እኮ መሰረታዊ ትምህርቱ እኮ አንዱ እኮ ቆይ መሰረታዊ ትምህርቱ አንዱ ዋነኛው ለምእመናኑ ለአዲስ ክርስቲያን የምመግበው እኮ ምድር ላይ ኢየሱስ ክርስቶስ አምላክነቱ አንዱ ነው እኮ አይደል? ስጉ ቃልን ትሰብከዋለህ አይደል? ስላሴን ሰብካለህ አይደል? አብ ወልድ መንፈስ ቅዱስን ሰብካላችሁ። ያንን ትምህርት አልፉታላችሁ ለምእመናኑ ወይስ ምንድነው? ወይስ አውቀ ተሸውዱታላችሁ? አይ ይሄንን ትምህርት የሚያስተምር ሰው አለ። ለምሳሌ ዶክትሪናል የሆኑ ትምህርቶችን እኔ አላስተምርም ቸርች ላይ። እኔ ስለ ፍቅር ላስተምር እችላለሁ፣ ስለ ብልጽግና ላስተምር እችላለሁ፣ ስለ ፈውስ ላስተምር እችላለሁ፣ ስለ ቅድስና ላስተምር እችላለሁ። ገባህ አይደል? የዶክትሪናል ደግሞ የሚያስተምሩ አሉ። ዶክትሪናል የሚያስተምሩ እነሱ ዶክትሪናል የሆነ ነገር ይመግባሉ። እኔ ደግሞ ዕለታዊ ሆነው እመግባለሁ ማለት ነው። እንደዚህ ተከፋፍለን ነው የምንሰራው። ኢየሱስ አብይ መቼ ያረዳልች መቼ በቃ ምንም አልገባኝ። አንድ ቤተክርስቲያን ያሉት የተለያየ ዋናው ትምህርት ላይ ተለያይቷል። ዋናው ትምህርት ላይ መሐመድ ኢየሱስ ክርስቶስ አምላክ ነው ይላል። ናቲ ደግሞ አይ ኢየሱስ ክርስቶስ በምድር ላይ ሲመላለስ አምላክ አይደለም። እሺ ለምእመናኑ እንደምሰብከው አይኔ ፍቅር ላይ፣ ትዳር ላይ፣ ብልጽግና ላይ፣ ገንዘብ ውደድ ላይ ሰራለው። እሺ መሐመድ ደግሞ ወይ ደግሞ